ማግኖኒሚቲ ይባላል። ማግኖኒሚቲ በጣም ወደው እንግሊዘኛ ቃል ነው። ማግኖኒሚቲ ይባላል። እኩያውን የአማርኛ ቃል ስላላገኘሁለት ነውና ማግኖኒሚቲ ወይም ማግናኒመስ መሆን ይባላል። ሰዎች በጣም ሀብታም ለመሆን የሚፈልጉ ሰዎች አሉ። በሀብት እዛ ጋር መድረስ የሚፈልጉ ሰዎች አሉ። ስልጣን የሚፈልጉ ሰዎች አሉ። ዝና የሚፈልጉ ሰዎች አሉ። እና እነዚህ ነገሮች ለእኔ በጣም ቀላል ናቸው ብዬ ነው የማምነው። በአንድ ቀን ማምጣት የሚችሉ ነገሮች ናቸው። ለአንተ አዎ ነው ለሰዎች በሙሉ ለሰዎች በሙሉ በአጋጣሚ ድንገት ማምጣት የሚችሉ ነገሮች ናቸው። ሀብት በአንድ ቀን ሊመጣ ይችላል። እውቀት ነው በአንድ ቀን የማይመጣው። እውቀት ይጠራቀማል፣ አኪሙሌት ነው የሚያደርገው። ሀብት ግን ድንገት በአንድ ቀን ሊመጣ ይችላል። ዝና የሆነ ነገር እኮ አንድ ሰው ተናግሮ ዝነኛ መሆን ይችላል። ቀላል ነው። ሹመትም የሁለት መስመር ደብዳቤ ነች። ከዛ መሾም ትችላለሽ። እነዚህ ድንገት ሊመጡ የሚችሉ እኔ አያስደንቁኝም። ሀብትም ዝናም ዝነኝነትም አያስደንቁኝም። መሆን የምፈልገውና መድረስ የምፈልግበት ነገር ማግናኒመስ መሆን ማግኖኒሚቲ ጋር መድረስ ነው። ማግኖኒመስ ቃሉ ከየት መሰለሽ የመጣው? ከላቲን ነው የመጣውና ማግነስ ማለት ቢግ ማለት ነው እና ደግሞ አኒመስ ማለት ደግሞ ሶል ማለት ነው። ቢግ ሶል ማለት ነው። ማግኖኒመስ ማለት አሁን ላስረዳ ምን እንደሆነ። እሺ ማግኖኒሚቲ ማለት ሰፊ ልብ ማለት ነው። ማግኖኒሚቲ ማለት ትልቅ አእምሮ ማለት ነው። ስለዚህ ሰፊ ልብ፣ ትልቅ አእምሮ፣ ወሰን የሌለው ደግነት፣ ወሰን የሌለው ደግነት ጀነሮሲቲ፣ ወሰን የለው ቁጥር የማይታክት ይቅር ባይነት፣ ምህረት፣ ቴምፐሬሽን ሉዝ የማታረጊበት ትዕግስት፣ የትዕግስት ስፋት፣ የትዕግስት ብዛት። ማግኖኒሚቲ ማለት ይሄ ነው። በጣም ሰፊ ልብ አይደል? እኚህን ሁሉ ነገሮች ማግኘት በጣም ሰፊ ልብ፣ በጣም ትልቅ አእምሮ፣ ወሰን አልባ የሆነ ደግነት፣ መጨረሻ የሌለው ይቅርታ፣ ምህረት፣ የማትሸነፊበት ትዕግስት፣ ቴምፐሬሽን ሉዝ የማታረጊበት ትዕግስት ማለት ነው። እና ማግናኒመስ ከሆንሽ ትናንሽ ነገሮች ያረብሽ። በጣም ከፍታ ያለሽ አሳሰብሽ በጣም ከፍ ያለ ነው የሚሆነው። በትናንሽ ነገሮች አትረበሽም። ትናንሽ አስተያየቶች፣ ትናንሽ ስድቦች ሙድሽን አይለውጡትም፣ አፌክት አያረጉሽም፣ ኦፍ እንዳያረጉሽም። ወርደሽ ተራ ንትርክ ውስጥ አትገቢም። ቦታ አይደለም ነው የምትይው። ዝም ብሎ ተራ ነገር ውስጥ አትገቢም። በአስተሳሰቡ ከፍ ይላል። ሰዎች ማግናኒመስ ሲሆኑ ላሸነፏቸው ሰዎች ምህረት ያደርጋሉ፣ አይበቀሉም። እና ከፍ ያለ አስተሳሰብ ነው። ከፍ ያለ አሁን እኔ ልደርስበት የምፈልገው እሞክራለሁ፣ ወደዛ ለመሄድ ወደዛ ለመጠጋት እሞክራለሁ፣ እጥራለሁ። ምክንያቱም ትልቅ ነገር እነዛ ያልኩሽ ሀብት፣ ዝና እንዲህ የመሳሰሉት ቀላል ነገሮች ናቸው። ይሄ ግን ከባድ ነው። በብዙ ልምምድ ውስጥ ነው የምታመጨው። ኖቢሊቲ ይባላል። ኖቢሊቲ ማለት ክብር ላለው ነገር መስራት ነው። የምታደርጊው ነገር በሙሉ ክብር ላለው ቨርቺየስ ለሆነ እንደውም ይሄንን ማግናኒሚቲን የነዚህ የእሴቶች በሙሉ የቨርቺዎች በሙሉ ክራውን ነው። ትልቁ የመጨረሻው እሴት የመጨረሻው ትልቁ ቨርቺው ማግናኒሚቲ ነው ይባላል። እና ማግናኒሚቲ ይሄ ነው፣ ክብር ነው። በጣም በቃ የምታደርጊው ነገር በሙሉ ከፍ ያለ ነው። ተራ ነገር ውስጥ አትገኝም። ለተራ ነገር መልስ አትሰጭም። ማግናኒመስ ትሆኛለሽ ማለት ነው። ምሳሌ ስለሚያስፈልግ ምሳሌዎች ልስጥሽ፣ አንዳንድ ምሳሌዎች ልስጥሽ እና ለማስረዳት ለተመልካቾቻችን። አሁን የደግነት ማግናኒሚቲን ለማሳየት የሳባ ንግስትን አንሳት። ማክዳ ኢትዮጵያ ነች ይባላል አይደል? ማክዳ ወደ ንጉሥ ሰለሞን ስትሄድ የሄደችው ባል ፍለጋ አይደለም፣ ወይ ፍቅረኛ ወይ ልጅ ለመውለድ አይደለም የሄደችው የፈጣሪን የእግዚአብሔርን ጥበብ ለመማር ነው። ዝናውን ስለሰማች የሰለሞንን ከሱ ጥበብ እግዚአብሔር መፍራትን የእግዚአብሔርን ጥበብ ለመማር ነው የሄደችው። ስትሄድ ግን ምን አደረገች መሰለች? እንዴት እኮ የምታኮራ መሰለች! በግመሎች ላይ ብዙ ወርቅ ስጦታ የምትሰጠው ንጉሥ ስለሆነ ንጉሥ ፊት ስትቀርብ በጣም ብዙ ወርቅ፣ ብዙ የከበረ ዕንቁ፣ ሽቱ፣ ዕጣን
ጓዝ ነበራት፣ የግመሎች ጓዝ ነበራት። እንደዛ ስጦታን ይዛለት ሄደችው። ከዛ ስትሄድ እሱ ጋር ከአንዲት ሚስኪን ሀገር የሄደች ሴት ሳትሆን ሀገሯን የምታስከብር ስጦታ ያንን ሁሉ ወርቅ፣ ያንን ሁሉ ዕንቁ፣ ያንን ሁሉ ሽቱ፣ ያንን ሁሉ ዕጣን ይዛን የቀረበ የሆነ ስጦታ ይዛለት እኮ ልትሄድ ትችል ነበር። አንድ ባህላዊ የሆነ መሳሪያ ይዛለት ልትሄድ ትችል ነበር። ግን ይሄ ማግናኒሜቲ ማለት ይሄ ነው። የደግነት ማግናኒሜቲ ማለት ይሄ ነው። ሁለተኛ ልስጥሽ። ንጉሱ ሳኦል ዳዊትን በጣም ያሳድደዋል። የሚያሳድደው ሊገለው ነው። ጦር ወርውሮበት ስቶታል። ሊያስገድለው መልእክተኞች ልኳል። እሱ ራሱ ጫካ ለጫካ ገደል ለገደል እየመጣ ዳዊትን ሊገድለው ይፈልጋል። ሊገድለው የፈለገው ለምንድን ነው? ለዳዊት 1000 ገደለ ስለተባለ ሳኦል 1000 ገደለ፣ ዳዊት 1000 ገደለ ተብሏል። እና በጣም አናዶተዋል ንጉሥ ሳኦል እና ሊገድለው እየፈለገ ነው። አንድ ጊዜ አይንጋዲ ምድረ በዳ የሚባል ቦታ ላይ የአይንጋዲ ምድረ በዳ ቦታ ላይ ዳዊትን ሊፈልግ መጣ ሳኦል። አንድ ዋሻ ነበረ። ዋሻ ውስጥ ማን አለ መሰለሽ? ዳዊትና 450 ከሱ ጋር ያሉ ወንዶች ነበሩ አይደለም? በጣም ኃይለኞች። ዋሻ ውስጥ እነሱ ተቀምጠዋል። ከዛውን ሳኦል ወገቡን ሊፈትሽ ይላል፣ መጸዳዳት ፈለገ እና ቦታ ሲፈልግ ዋሻውን አየው። ወደ ዋሻው ገባ። እዛ ውስጥ ማን አለ? ዳዊት አለ። ከዛ ጓደኞቹ ምን አሉት? ዳዊትን ይኸው አሉት፣ የሚያሳድድህ ሊገድልህ የሚፈልገው ሰው ይኸውና እግዚአብሔር አሳልፎ ሰጠህ አሉት። እውነት ነው። እዛ ጋር ተቀምጧል ሳኦል። አንዲት ጦር ነች የሚያስፈልገው። ከዛ ዳዊት ምን አለ መሰለሽ? እግዚአብሔር በቀባው በጌታዬ ላይ እጄን አላነሳም አለ። የምድሩ ንጉሥ ሳኦል ስለነበር እግዚአብሔር በቀባው በጌታዬ ላይ እጄን አላነሳም። አሳልፎ ሰጥቶት ነፍሱን የሚፈልገውን ሰው። በጣም ነው እኮ የሚገርመው። ይሄ ማግናኒሜቲ ይሄ ነው። ማግናኒመስ መሆን ይሄ ነው። ከዛ አልገለውም ማለት ግን ተቀምጦ እያለ ሳኦል ቀስ ብሎ ዳዊት ሄደና ከመጎናጸፊያው ላይ ከጨርቁ ላይ ትንሽ ቆረጠ፣ እንደ ማስረጃ እንዲሆነ ያንን ያዘ። ሳኦል ጨርሶ ሲሄድ ዳዊት ወጣ እና በቃ ጌታዬ ሳኦል ነው የሚለው። ጌታዬ ሳኦል እዚህ ውስጥ አግኝቼህ ነበር፣ ዋሻ ውስጥ ልገልህ እችል ነበረ፣ ግን እግዚአብሔር በቀባው ላይ እጄን አላነሳም ብዬ አልነካውህም። ይሄውንህ ግን ጨርቁ ከልብስ ላይ የወሰድኩት። እንደውም ጨርቁን ሁሉ ስለቆረጠበት ልቡ አዘነ ይላል። እግዚአብሔር በቀባው ላይ አልነካም ብሎ። ይሄ ምህረት አንድ ሰው ሊገድለው ያን ያህል ጥረት እያደረገ ሳኦል ሊገድለው ጥረት እያደረገ ግን አግኝቶት ዋሻ ውስጥ ጓደኞቹ እንበለው በቃ እንገላግለው፣ እንደውም እሱ እኮ ከሞተ ሳኦል ከሞተ እኮ ዳዊት ነው የሚነግሰው ሲሉት ነው አለ አንቺን አላነሳም አላደርገውም። ይሄ ማግናኒመስ የሆነ ሜርሲ ነው። ከልክ ያለፈ ነው። በጣም ትልቅ ምህረት ነው አይደለም? በጣም አስገራሚ ነው። እኔ ሳነበው የምደነቅበት ነው። ሶስተኛ ምሳሌ ልስጥሽ። ንግሥት አስቴር ነች። ባሏ ንጉሥ አርጤክሰስ ነው። በ127 ሀገሮች ላይ ንጉሥ ነው። ደንቡ ምንድን ነው? ንጉሥ አርጤክሰስ ጋር ሳይፈቀድለት መቅረብ አይቻልም። ሚስቱም ብትሆን ማንም ሰው ያለ ቀጠሮ ወደ ዙፋኑ ቢመጣ ጠባቂዎች ይገሉታል። ማንም ሰው ቢሆን አንድ ሰው በድንገት ከመጣ ንጉሱ በትሩን ከዘረጋለት ብቻ ነው የማይገሉት። አስቴር ደግሞ የህዝቧ ነገር አስጨንቋታል። ህዝቧ ሊገደል ነው። ስለዚህ ምን አደረገች? መርዶኪዎስ ነግሯታል። ለዚህ ጊዜስ ቢሆን አንቺ ቤተ መንግስት የገባሽ ብሏታል። ፎር ኤ ታይም ሳች አስ ዲስ ብሏታል። ፎር ኤ ታይም ሳች አስ ዲስ። ከዛ አስቴር ምን አለች? ኢፍ አይ ፐሪሽ አይ ፐሪሽ አለች። ብጠፋም ልጥፋ በሞትም ልሙት አለችና ወደ ንጉሱ አደባባይ ሳይፈቀድላት መጣች። ሊገሏት ይችሉ ነበረ። ቀልድ የለም በዚህ። ከዛ ንጉሱ በትሩን ዘረጋለት፣ ቀጠረችው፣ አወራቸው፣ ስለ ህዝቧ ነገረችው። በኋላ ህዝቧን አዳነች። ይሄ ደግሞ ማግናኒመስ የሆነ ፍቅር ነው። ማግናኒሚቲ ነው የምታየው። ማግናኒመስ የሆነ ፍቅር ለህዝቧ ያላት ፍቅር ነው። እና ከጠፋው ልጥፋ ከሞትኩ ልሙት ይፋይ ፐሪሽ ብላን የገባቸው እና የፍቅር ኃይል ነው ይሄንን ያስደረጋት ለማለት ነው። ስለዚህ አሁን ግልጽ አድርጌዋለሁ። የመጨረሻ አንድ ልጨምርና ወደዛኛው እንሄዳለን። አሦራውያን የአሦር ህዝቦች የአሦር ንጉሥ እስራኤላውያን እያስጨነቀ ነው ለ20 ዓመት። ንጉሱ ኢያቢስ ይባላል። ጀነራል አለው። ጀነራሉ ሲሶራ ይባላል። በጣም በምድር ላይ የመጨረሻው ጨካኝ ሰውዬ ነው ጀነራል ሲሳራ።
900 የብረት ሰረገሎች አለው ይላል። 900 የብረት ሰረገሎች አለው፣ ሰራዊት አለ፣ ይቀጠቅጣቸዋል። እስራኤሎች ይቀጠቅጣቸዋል። በዛ ዘመን ማናለች? ዲቦራ ምትባላለች። ዲቦራ ነቢይ ነች። በዘንባባ ዛፍ ስር ትቀመጣለች፣ ትፈርዳለች። እና ተነገራትና ከእግዚአብሔር ባራቅን የሚባል ሰውን ጠርታው ሂድና ሲሶራን ተዋጋ እና እግዚአብሔር ድል ይሰጥሃል አለችው። ባርቅ ምን አለ መሰለሽ? አንቺ ካልሄድሽ አልሄድም ማለት፣ አንቺ ካልሄድሽ አልሄድም ማለት ፈራ። እንዴት ሲሶራ 900 ብረት ሰረገላ ያለውን ሰውዬ እንዴት አድርጎ ይዋጋዋል? አንቺ ከሄድሽ ግን እሄዳለሁ አላት። አብሬ እሄዳለሁ ግን ጠላትን እግዚአብሔር በሴት ልጅ አሳልፎ ይሰጣል እና ክብር አይሆንልህም አለችው። ግድ የለም አንቺ ከሄድሽ ነው የሚሄደው አለ። ዲቦራ ተነሳች። ማንን ልትዋጋ? ባርቅን ባለ 900 የብረት ሰረገሎች ያለውን ሰው ለመዋጋት ተነስታ ሄደች። አብራው ሄደች። በኋላ እንዳለችው ተሸነፈ። ያ ጨካኙ ሰውዬ፣ ጨካኙ ጀነራል ተሸነፈ። እንደውም ከፈረሱ ወርዶ ከሰረገላ ወርዶ ሲሮጥ ኢያኤል የምትባል ሴት ቤት ውስጥ ገባ። እሷ ደግሞ ሌላ ጀግና ነች። ከዛ እንደመደበቅ አለ፣ በሩን ዝጊው፣ ማንም ሰው እንዳታስገቢ አላት። ኢያኤልን ውሃ ስጭኝ አላት። እሷ ደግሞ ምን አደረገች መሰለች? ወተት ሰጠችው። ውሃ ለምናት ወተት ሰጠችው። ከዛ ደክሞት ነበር ሲተኛ መጎናጸፊያ አለበሰችውና ለጣል። ይሄ ሰውዬ ግን ማን ነው? በጣም ብዙ ሰዎችን ያስገደለ በብረት ሰረገሎች የቀጠቀጠ ሰው ነው። ኢያኤል ገደለችው በተኛበት። እና አሁን እዚህ ጋር ምንድን ነው የምታየው? ከሬጅ፣ የዲቦራን ከሬጅ። አንድ ወንድ ፈርቶ ሂድና ተዋጋ ተብሎ የፈራውን ነገር ድፍረቷን፣ ከሬጇን ታያለሽ። እና ማግኖኒመስ የሆነ ከሬጅ ነው። ማግኖኒመስ የሆነ ድፍረት ነው። ማግኖኒሚቲ ይሄንን ይመስላል። እኔ እንዳልኩሽ ነው ልደርስ በጣም ወደው ሀሳብ ነው። በጣም ደስ የሚለኝ ሀሳብ ነው። ሰዎች ከሚያነሱት ሀሳብ ጋር ግን አይቃረንም። ወደዚህ ሰዎች ለይቅርታም ለከት ሊኖረው ይገባል፣ ለደግነትም መጨረሻ አለው፣ መስመር አለው ይላሉ እና የራሳቸውን መስመር ያበጃሉ አይደለ? ለብዙ ነገሮች። ከዛ ሀሳብ ጋር ግን የራሱ የሆነ ተቃርኖ አለው። እንደ ሰው ተቃርኖ አለው። ሰው ቢበድለኝ ስንት ጊዜ ይቅር ልበለው? 7 ጊዜ ነውን ብሎ ጠየቀው ጌታን። 7 ጊዜ ብዙ ነው እኮ። ይቅር አልኩ፣ እንደገና ጠፋ፣ እንደገና ይቅር አልኩ፣ እንደገና ይጠፋ። 7 ጊዜ በጣም ብዙ ነው። ሲመልስለት ክርስቶስ ምን አለው? 7 ጊዜ 70 ነው አለው። 7 ጊዜ አይደለም፣ 7 ጊዜ 70 ማለት 749 ነው። ግን 749 ለማለት አንድ ሰውን 749 ጊዜ መቼም አይበድለው። ግን ሊል የፈለገው ሊሚት የለውም ማለት ነው። ማግናኒሚቲን ስትፈልጊ፣ ማግናኒመስ ለመሆን እኮ ስትፈልጊ ሰዎች ያስቀምጡትን ሊሚት ለመጣስ ነው። ልብሽ ሰፊ ነው የሚሆነው። አእምሮሽ ታላቅ ነው የሚሆነው። ደግነትሽ መጨረሻ የለውም። ይቅርታሽ መጨረሻ የለውም። ትዕግስትሽ ሰፊ ነው እና ከደረሽበት በጣም ያስደስታል። ግን ደግሞ ብደርሽበትም የተሻለ እየሆነ ነው የሚካሄደውና በህብረተሰብ ውስጥ ይሄ ማግናኒሚቲ ያላቸው ሰዎች፣ ማግናኒመስ የሆኑ ሰዎች ጥቂት እንኳን ቢኖሩ ማህበረሰብ ይለወጣል። እና ልክ ነሽ። ከሰው አስተሳሰብ ጋር ከኛ ከስጋ ለባሾች አስተሳሰብ ጋር አብሮ አይሄድም። ግን በጣም አቺቭ ካረግሽው ግን በጣም ትልቅ ነው። እና የኔ ምኞት ዝና አይደለም፣ የኔ ምኞት ሀብት አይደለም፣ የኔ ምኞት ሹመት አይደለም። የኔ ምኞት ማግናኒመስ መሆን ነው። ማግናኒሚቲ ጋር መድረስ ነው። እነዛ በጣም ቀላል ነገሮች ናቸው ለማለት ነው። ስለዚህ አሁን ለህዝብን ስናቀርብ እስቲ ሞክሩ። አዎ ታግሳችሁ እንትን ይላል። የሆነ ቦታ ላይ ስደርሽ እጭታ ያለሽ ደግነትም አድርገሽ እንዴ አልበዛም እንዴት ያለሽ ላሹ መጥፎ ሲሆን ደግሞ መለስ ትላለህ። ብዙ ጊዜ እንደዛ ሲሆን እንደዛ ነው የምታስበው። ያንን አልፎ መሄድ ነው። በጣም ትልቅ ነው በጣም እና ይሄ ነው። ስለዚህ ዶክተር እንግዲህ በጣም ትልቅ ሀሳብ ነው። በጣም ሁላችንም ብንደርስበት ልንመኘው የሚገባ ሀሳብ ነው። እንሰራለን እንግዲህ ከዚህ በኋላ በህይወታችን ላይ እዚህ ትልቅ የሚባል የስብዕና ልዕልና ላይ ለመድረስ እንሰራለን ብዬ አስባለሁኝ። በቀጣይ ግን ወደ መጀመሪያ ወዳነሳነው ሀሳብ ነው የምንሄደው። የስብዕና ልዕልና አልሽው፣ በጣም ጥሩ። ምናልባት ትክክለኛ ትርጉም እሱ ሊሆን ይችላል አይደለ? በጣም ትርጉም ሰጠሽ። እዛ ላይ ለመድረስ መስራት የስብዕና ልዕልና አይንክ እንደዛ መተርጎም የሚችል ይመስለኛል። ተርጉሞ ነው እንደዛ ተጠቀመበት። ሁላችንም እዛ ለመድረስ ያውቃል። በቀጣይ መጀመሪያ ወደ አነሳነው ሀሳብ ነው የምናመራው ዶክተር። የሚመጣውን መቀበል፣ የሚሄደውን መሸኘት ብለን ግን ደግሞ በማስተዋል የሚልን ሀሳብ ነው የምናነሳው። እንዴት ነው እስኪ የሚመጣን መቀበል፣ የሚሄድን መሸኘት?
ስንልስ ይሄንን አለማወቅና አለማድረግ ስለሚጎዳ የሚመጣውን መቀበል የሚሄደውን መሸኘት ካልቻልን እንጎዳለን። ለዛ ነው የምናየው። ለመሰለሽ እዚህ ዓለም ላይ የሚመጡትን መቀበል የሚሄዱትን መሸኘት አሰራር ነው። ሆቴል ሪሴፕሽን የምትሰራ ሴት አለች። ስራዋ ምንድን ነው? ቼክኢን ቼክ አውት። የሚመጡ እንግዶችን ትቀበላለች፣ ሩም ትሰጣለች። ጨርሰው የሚወጡትን ደግሞ ታሰናብታለች። ሂሳብ አስከፍላ ትሸኛለች። ትቀበላለች፣ ትሸኛለች። ሆስፒታል ሪሴፕሽን ብትሄጂ ተኝተው መታከም ያለባቸውን ሰዎች አድሜት ያደርጋሉ፣ ያስገባሉ። ሲጨርሱስ ዲስቻርጅ ያደርጋሉ፣ ያስወጣሉ። ስለዚህ መቀበል መሸኘት ተፈጥሯዊ ነው። ከዛ ጋር ከተጣላን ነው እሱን ለማየት ነው የፈለግነው። አውሮፕላን ውስጥ እነዚህ ቆንጆ የኢትዮጵያን ኤርላይንስ ዩኒፎርም የለበሱ ሆስተሶቻችን ስትገቢ ምን ይሉሻል? እንኳን ደህና መጣሽ፣ እንኳን ደህና መጣሽ ብሎ ይቀበሉሻል። ስትደርሽስ ደህና ይዋል፣ እንደ ቦታው እንደ ሰዓቱ አይ ቲንክ ይመስለኛል፣ ወይ ደህና ምሹ፣ ደህና ዋሉ ብለው ያሰናብቱሻል። ይቀበላሉ፣ ይሸኛሉ። የሚመጡትን ይቀበላሉ፣ የሚሄዱትን ይሸኛሉ። አዲስ ዓመት ሲመጣ እንቀበላለን፣ አሮጌውን ይሸኛለን። ሌላ ደግሞ ልንገርሽ፣ ዓለማችን በየቀኑ 370 ሺህ የሚገመቱ ህፃናትን ትቀበላለች። አዳዲስ ልጆች ይወለዳሉ። ኤቭሪዴይ 370 ሺህ ህፃናትን፣ አዳዲስ ሰዎች አይደሉም፣ ሰዎችን ትቀበላለች። ግን ተቀብላ ብቻ ዝም አትልም። ወደ 170 ሺህ የሚሆኑ ሰዎች በየቀኑ ይሞታሉ። እነሱም ደግሞ ትሸኛለች። የተፈጥሮ ሂደት ነው። 370 ሺህ ትቀበላለች አዳዲስ ልጆች፣ 170 ሺህ ሰዎችን ደግሞ ታሰናብታለች። ይሄ የተፈጥሮ ግዴታ ነው። እኔ በጣም የሚገርመኝን ልንገርሽ። ሐኪምም ሆኜ ስሰራ ጥቁር አንበሳ ኢንተርንሺፕ ስሰራ ያው ጋይኒ ኦፕስ እንሰራለን፣ ልጆች እናዋልዳለን። ከዛ ጀነራል ፕራክቲሽነር ሆነሽም ክሊኒክ ውስጥ ስትሰሪ፣ አንዳንዱ ክሊኒክ ለምሳሌ ቢሾፍቱን የሰራበት የነበረው ሞደርን ክሊኒክ ይባል ነበር፣ አሁን የለም። እርጉዞች መጥተው ይወልዳሉ፣ አዋልዳሉ። እና አሁን ሳይ ልጁ ራቁቱን ይወለዳል። መኪና ቁልፍ የለ፣ ባንክ ቡክ የለ፣ ቀለበት አላረገ፣ ራቁቱን ይወለዳል። ይሄ ላይ ያስገርም ይችላል። እንዲሁ ሕክምና ላይ ደግሞ ስትሰሪ ሰው ይሞትብሻል። ከዛ ሐኪሙ ምንድን ነው የሚያደርገው? መሞቱን ነው የሚያረጋግጠው። የራሱ መንገዶች አሉት፣ መሞቱ እንደተረጋገጠ። ከዛ አንሶላውን ያለብሰዋል ወይ ብርድ ልብሱን ያለብሰዋል። ለነርሷ ይነገራታል። ሐኪሙ ቁጭ ብሎ ዴይ ሰርቲፊኬት ነው የሚጽፈው። ነርሶቹ ይመጣሉ። ምንም ባለስልጣን ይሁን ባለሀብት ይሁን ምሁር ይሁን ልብሱን ከላይ እስከታች ውልቅልቅ ያደርጉታል። አንድ ነገር አይቀርም፣ ውስጥ ሱሪም አይቀርም። ከዛ ወደ መገነዝ ይካሄዳል። አንዳንድ በክብር የሚቀበሩ ባህል የሚፈቅድላቸው ሰዎች ካሉ ከዛ ወስደው ሊያለብሱት ይችላሉ እንጂ እንደዛ ነው የሚቀበረው። መኪናውን ይዞ አይሄድ፣ ቤቱን ይዞ አይሄድ፣ የለበሰውን ይዞ አይሄድ፣ አንድ ብር ይዞ አይሄድም። ራቁቱን ይሄዳል። እና ይህ ዓለም ራቁታችንን የምንመጣበት ዓለም ነው። ራቁታችንን ደግሞ የምንሄድበት ዓለም ነው። በጣም ያስገርመኛል። ለዚህ ነው ኢዮብ ሲናገር ራቁቴን በጣም በመከራ ውስጥ ካለፈ በኋላ ራቁቴን ወደዚህ ምድር መጥቻለሁ አለ። ራቁቴንም እሄዳለሁ። በጣም ልክ ይህን የልጅ መወለድና ሞቱን ያየነ ይመስላል። ራቁቴን ወደዚህ ምድር መጥቻለሁ፣ ራቁቴንም ደግሞ እሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሆናል። በጣም የሚገርም ስቴትመንት ነው። ያንን ማስታወሳችን ራቁታችንን እንደመጣን ራቁታችንን እንደምንሄድ እዚህ ምድር ላይ ያለው ሰርኩሌት የሚያደርገው ሀብት በሙሉ የፈጣሪ እንደሆነ ማወቅ አለብን። ምንም ይዤ አልመጣሁም፣ ምንም ይዤ አልሄድም። ስለዚህ ኖት ማይን የእሱ ነው። ለፈለገ ይሰጠዋል ለማለት ነው። ናቹራል ነው ማለት ነው። ተፈጥሯዊ ነው።